የኢትዮጵያ ጀነሬሽን የኢትዮጵያ አዲሱ ትውልዶች ማወቅ ያለባቸው ነገሮችን ትንሽ ምክር አቅርባለሁ። ምንድነው በአሁኑ ጊዜ የሚታየን በሀገራችን የሰፈር መጫጫት ነው። የጎሳ ክፍፍል ችግራችን የጎሳ ወይ የመሪ ችግር ብቻ ዞር እዛ ላይ ስንወቃቀስ፣ ስንጫጫ፣ ስናጠልሸት፣ አንዱን ስናዋርድ፣ አንዱን ስናበሽቅ ነው የምንቆየው። ግን ምንድነው እኛ ማየት ያልቻለን የሀገራችን ችግር የጎሳ የሚንጫጫበት ችግር አይደለም። የሀገራችን ችግር እኛ ማንነታችን አይቶ የውጭ ኃይሎች የሚጠቀሙበት እንደ ጌም የሚያሽከረክሩበት ነገር ጉዳይ ነው። እስኪ ዞር ብለህ እንዴት ነው የተማሪው ለምን አታስተምሩም? ችግራችን ምንድን ነው? ችግራችን ስለ ትግሬ፣ አማራ፣ ኦሮሞ፣ ቱማሌ አይደለም። ችግራችን የውጭ ያለው ትልቁ ችግራችን የአባይ ግድብ እና የቀይ ባህር ችግር ነው። እነዚህ ከስር መሰረት ዛሬ 50 ዓመት ሲሰርቡብን የነበረው ኢትዮጵያ የህዳሴ ግድብ መስራት እንዳትችል፣ ቀይ ባህርን ኮንትሮል ማድረግ እንዳትችል ሴራ ሲሰሩ ነው የቆዩ። አንደኛ የኢትዮጵያ ቀንደኛ ጠላት ማን ነው? ኢጅፕት ናቸው ይሄን ሴራ የሚያሳቱ። ስለዚህ እኛ ይሄንን ትተን ዞር ብለን ወደ ራሳችን ፊት አዞርን እርስ በርስ መበሻሸቅ ይሄ ጎሳ ነው፣ ይሄ ነው የእርሱ፣ ይሄ ጎሳ እኮ ነው በቃ እንዲህ ይላል እንደሱ እነሱ እኮ እንዲህ ያሉ ነው እንለው። ወደዚህ ተመልሰን ራሳችን ጠላታችን እዚህ አይደለም፣ እዚህ ሀገር ውስጥ አይደለም ያለው። የሚጫወትብን የሚጫወትብን ከውጭ የሚያዩን ጠላቶች ናቸው። እስቲ እሱን ዞር ብለን እንየው ባካችሁ። ዞር ብላችሁ ተመልከቱ። የሰፈር መንጫጫት ይቅርብን። የእውነተኛ የእርስ በርስ መከባበር ይኑርብን ባካችሁ። ጥሩ ጀነሬሽን ነው። እኛ ኦልሬዲ ተበክለናል። እኛ ኦልሬዲ የዘር መንፈስ፣ የጥላቻ የጠባብነት መንፈስ አንዴ ጨርሶናል። ግን ለአዲሱ ትውልድ ንጹህ አእምሮ ያለ ትውልድ እንዲወለድ የሀገራችን ችግር ከመሰረቱ ይሄ ነው ብለን እናስተምራቸው። የኢትዮጵያ ችግር የኦሮሞ ችግር ብቻ አይደለም፣ የአማራ ችግር ብቻ አይደለም፣ የትግሬ ችግር ብቻ አይደለም፣ የ84ቱ ብሔር ብሔረሰቦች ችግር ብቻ አይደለም፣ የሁላችንም ችግር ነው ማለት ፕሉራል ከመግለጽ የጂኦግራፊና የውሃ ያለን የተፈጥሮ ሀብታችን ችግር ነው።